ሰላም ቤተሰቦቼ እንዴት ናችሁ? ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ ስጋ ልሰራ ነው። ስጋ በፎሰሊያ ልሰራ ነው። ስጋዬን እዚህ ጋር ዘፍዘፍ አድርጌዋለሁ። በረዶ ቤት ነበር። ፎሰሊያ ማለት ይሄ ነው፣ ግን ገና በረዶ ነው፣ እየለቀቀ ነው። ሀገራችን ምንድን ነው የሚባለው? አደንጓሬ። ይህ እዚህ ጋር ሽንኩርት ያለ ቀይ ሽንኩርት በጣም አሪፍ ሽንኩርት ነው። ከዛኛው ሽንኩርት ይሻላል ይሄ ቀዩ። አያችሁት? ይህ ሽንኩርት አለ። ይሄኛው ሽንኩርት ነው ማለት ነው። ይሄ ነጭ ሽንኩርት ማለት ነው። ይሄ ነጭ ሽንኩርት አለ። ይሄ ቀይ ግን አሪፍ ነው፣ ምግብ ያጣፍጣል። ያው ሽንኩርቱ እዚህ ጋር ከትፈዋለሁ። ስጋውን ጨምሬያለሁ ማለት አለበት ትሽት ስጋ ማለት ነው። ገና ነው ያረጋችሁ እንደዚህ ትንሽ ገልበጥ ታረጉለታላችሁ። እየገለባበጣችሁ ከሽንኩርቱ ጋር ትንሽ በሰል እስከሚል ድረስ። ያው እዚህ ጋር ቅመሞቹ ናቸው ማለት ነው። ይህ ዝንጅብል ነው። ይሄ እርፌ፣ ይሄ ደግሞ ወራለ፣ ይሄ ባህር ሕሉ፣ ይሄ ባህር ሕሉ በተንኩት ፍልፍል አስዋት። ይሄ ደግሞ ነጭ ሽንኩርት፣ የተፈጨ ነጭ ሽንኩርት ማለት ነው። ይቅርታ ትንሽ ተበታተነብኝ። ያችን እንግዲህ እየበሰለ ነው ስጋው። አሁን እዚህ ጋር ያለው ማለት ሽንኩርት፣ ዘይት፣ ስጋው ብቻ ነው። ምንም ቅመም አልጨመርኩም ማለት ነው። እየገለባበጥኩኝ ስጋ እንትን አሁን ቅመሞቼን እጨምራለሁ። ይሄ ሎሚ ግራስ ነው። ይሄ ዋርካለ ደግሞ ቅድም ያሳያችሁ ቅመሞች ማለት ነው። ያቀርሳቸዋል። ይሄ እነዚህ የበተንኩለት አሁን አያችሁ እንደዚህ ስጋውን እስከሚሸፍን ድረስ ውሃ አርጌበታለሁ። ለምን በሌላ ድስት የምሰራው ቢሆን ትንንሽ ውሃ ጠብ እያረኩ ነበረ ማበስለው ማለት ነው። አሁን በዚህኛው ድስት ስለሆነ ግን ይሄ ድስት ደግሞ ታውቁታላችሁ ቶሎ የሚያበስለው ነው እና ከተገደነ አንዴ ስለማይከፈት ለዛ ነው እስከ ስጋው ድረስ ውሃ አረኩበትኝ። አሁን እከድነዋለሁ ማለት ነው ቶሎ እንዲበስልልኝ። በዚህኛው ስራ ስለፈለኩኝ ነው። ግን በሌላ ድስት ሲሆን ፎሰሊያ ስንሰራ ጋዝ ቅነስ አድርገን ስጋውን ማለት እየገለባበጥን እንደዛ ስናበስለው ደግሞ አንዳንዴ እንደዛ ማብሰል እንችላለን ማለት ነው። አያችሁ አሁን በዚህኛው ድስት ስለማበስለው ነው የከደንኩት ማለት ነው። የቶሎ ስለሚያበስል መክፈት ስለማይቻል እንዲሁ አድርጎ በቃ ማብሰል ነው ስጋውን። ግን በሌላ ስንሰራ ግን ማለት ነው እየገለባበጥን ምናምን ስጋውን እንደዛ ነው። ያው ከ10 ደቂቃ በኋላ ይበስላል። ከፍተዋለሁ። አብራችሁ ተከታተሉ ቤተሰቦቼ። ይህ ነገር ግን ማለት ነው እውነት በጣም ጥንቃቄ ማድረግ አለብን። ይሄ በዚህ ስናበስል ማለት ነው እና በደንብ መክደን አለብን። እስከሚበርድ ደግሞ መጠበቅ አለብን። እና የሚጠብቅ እግዚአብሔር ነው። ግን በተቻለን አቅም ራሳችን መጠበቅ አለብን። እሺ ቤተሰቦቼ፣ ሳይበርድ መክተት የለብንም። ከበረደ በኋላ የምንከፍተው። አሁን እዚህ ጋር ሩዝን ዘፍዝፌዋለሁ ለ10 ደቂቃ ስለዚህ ለ20 ደቂቃ ዘፍዝፌዋለሁ። አጥቤ ዘፍዝፌዋለሁ።
እዚህ ጋር ደግሞ ቲማቲም እያበሰልኩኝ ነው። በኋላ ላይ ሚኒንደር ላይ አረገውና እመታውና ማለት ነው ጨምረዋለሁ ማለት ነው። ምክንያቱም ይህ ቲማቲም ማለት ነው ስታረጉ የሆነ አያቅርም፣ ግን ያኛው ቲማቲም ብታይ የጣፋው ታሽጎ የሚመጣ ስትጠቀሙ ማለት ነው በጣም ያቀራል ማለት ነው። እና እኔ ብዙ ጊዜ እንደዚህ ነው የምጠቀመው። አሁን ቲማቲሙ አያችሁት ልጨዋለሁ። ቲማቲሙን ይቀጥታ ቀቅየዋለሁ እልጠውና አሁን ሚኒንደር ላይ መተዋለሁ ማለት ነው። አሁን ቲማቲሙን እንደዚህ ልጨዋለሁ። አሁን እንደዚህ ጋዙን አጥፍቼዋለሁ እስከሚበርድ ድረስ እየጠበቅኩ ነው። ስጋውን ከፍቶ አያችሁት ስጋውን አሁን እንደዚህ በስሏል ማለት ብዙም አልበሰለም። ቶሎ ነው ያጠፋሁት ገና ፎሶሊያው ስላለ ማለት ነው። አሁን ፎሶሊያውን ጨምሬያለሁ። ምንም አልነካካውም አሁን ማለት ነው። እንደዚሁ እንዳለ ነው የሚበስለው ማለት አላማስለውም። አያችሁ ግን ቅድም ያሳየኋችሁ ባህሮቹ ማለት ነው ቅመሞቹ ትንሽ ለዚህኛው ጣዕም እንዲሰጠው ለፎሶሊያው ማለት ነው። ይሄውን ያደረኩት ፍልፍል አስዋድ ነው። ብቻ ትንሽ ነው እንዳይበዛ፣ ቅመም ሲበዛ ደግሞ ጥሩ አይደለም። ግን ለዚህኛው ጣዕም እንዲሰጠው ትንሽ ስደሳ አደርግበታለሁ። መስመሳለሁ ፍልፍል አስዋድ ፍልፍል ሄሎ ጨምሬበታለሁ ማለት ነው። ትንሽዬ ቅርፌ ብቻ ቅድም የጨመርኳቸው ቅመሞች ማለት ነው። እዚህ ላይም ትንሽ ቅድሙን በዛ እንኳን ብል ይሄኛው ትንሽ ነው የማደርገው ለዚህኛው። አያቸውም ከድነ ይሄኛው ከድነ የመጀመሪያው አይደለም ከድነ ማለት ነው። ምክንያቱም የፎሶሊያ ስለሆነ ቶሎ ይበስላል። ይሄኛውን ክዳን አሁን ወደ ሩዝ የተቀየረ ያለ ማለት ነው። አሁን ሩዙን እዚህ ጋር ልሰራ ነው ማለት ነው። ይህ ትንሽ ዘይት አድርጌበታለሁ ለሩዝ ማለት ነው። እኔ ግን ትንሽ ሰኔ እጠቀማለሁ። ያው ሰው እንደ ፍላጎቱ ነው። አያት ሰኔ ማለት ይሄ ነው ሳይበዛ ብዙ እጠቀማለሁ ማለት ነው። ትንሽ እንደዚህ ከዘይት ጋር ከካተት በኋላ አሁን ቅድም ያሳየኋችሁ ቲማቲም ማለት ነው ጨምረዋለሁ ማለት ነው። ፈጨው ቲማቲም እንዳልኳችሁ ይሄ በጣም አሪፍ ነው ማለት ይሄ ካለበት እንትን አይልም አያቀርም ማለት ነው። ያ ይመስላል መቀለት አጥፍቼዋለሁ አሁን ማለት ነው። ቤተሰቦቼ ላይክ፣ ሰብስክራይብ አበረታቱኝ። ሀሳብ አስተያየታችሁ ስጡኝ። ስለምታበረታቱኝ አመሰግናለሁ። መልካም ቆይታ ይሁንላችሁ።